ባለፈው እንዳልከው አሁንም ተረፈ ምርት ነው የሚበሉት ከላሞቹ የተረፈ ያ ከገንዳው ተጠርጎ ወጥቶ የሚጣል ነበር። እኛ አንጥልም ጨውን ጨምርና ለነሱ እንሰጣለን። ማንኛውም ሰው ማለት ነው ተስፋ ለመቁረጥ ለስራም ተነሺ መሆን ሰርቶ ማደግ እንደሚቻል ምሳሌ እኔ ከሁለት ላም ጀምሬ እዚህ እንደደረስኩ ነገር አለው አይደል? እንደዛ ተስፋ ለመቁረጥ በትንሽ ነገር ጀምሮ ትልቅ እንዲሆን ቁጭ ብለን ትልቅ ነገር መጠበቅ የለም። ትንሽ ለአንድ ከአንድ ጀምረን ከሁለት ጀምረን 3 እንድናረግ። ሰላም ቤተሰቦችና ተመልካቾች፣ በጎችን የማደለብ ቢዝነስ በቀላል ወጪ በጥቂት ጊዜ ውስጥ ውጤታማ የሚያደርግ የግብርና ቢዝነስ ነው። ብዙ ሰዎች በዚህ ዘርፍ ተሰማርተው ከዘርፉ እያተረፉ እንደሆነ ከጎበኘኋቸው ግለሰቦች ለማወቅ ችያለሁ። በዚህ ቪዲዮ የቀረበውን ምርጥ ተሞክሮ መጠቀም ደግሞ ከዘርፉ በቀላሉ ለመጠቀም ምርጥ መላ ነው። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። በጣም ደስ ይላል። ያለውን ንብረቶችን በሙሉ ስራ ታስፈታም አንተ። አሁን ይሄ ቤት ባለፈው ለ36 ላም ታስቦ ነበር። ገና እያለቀ ስለሆነ ለጊዜው ደግሞ በጎችን ለበጎች ያርጋል። በእጃችን ላይ ያለውን ንብረት ልብ ብለን አይተን መጠቀም መቻል ካንተ ይማራሉ ሰዎች። እዚህ ላይ የሆነ ነገር በላቸው። የለንም ነው ምንም ነገር የለኝም አልሰራም አልችልም፣ ግን ዙሪያውን ቢያይቆ ብዙ ነገር አለ። እንዳንተም አሁን በጎቹ የሚበሉት ተረፈ ምርት ነው። አስብ። ይሄ ቤት አሁን ዝም ብሎ ተዘግቶ ከሚቀመጥ እነዚህ በጎች ገቡበት። ከዚህ አንፃር እስቲ የሆነ ነገር ብታስተምረን። የሆነ ስራ ከጀመረ አሁን ማንኛውም አሁን ለምሳሌ ይሄ ቤት አይታል። ይሄ ቤት አሁን ስራ አስፈቶ ማስቀመጥ የለበትም። እስከሚስተካከል ድረስ ራሱ ስራ መስራት አለ። ለዚህ ነው ይሄንን በጎች ያርኩበት። ይሄ በጎች አሁን ብዙ ነገር ጥቅም አለው። ይሄንን አሁን ለምሳሌ ማለት ነው ይሄ በጎች እስከ 150 ሺህ ምናምን ብር ያወጣበት አሁን እስከ ተገምቶ አሁን እስከ 450 ሺህ ግዢያቸው 150 ሺህ ነው። አዎ ወራዳ 450 ሺህ ይላል። በምግብ በኩል ወጪ የለብህም። ቤትም ያው ለከብቶች የሚበሉት እነዚህ አሁን አይታል አይደል? ይሄን ለየት ያለ ያደረገው ምግብ ነው እንጂ ምግብ ነው። በጎቹ አሁን እንደ በግ ነው። ማንም በግ ነው፣ ግን ለየት ያሉ ናቸው። አልፋልፋም ይበላሉ። ይሰጣቸዋል። በጣም የሚገርም እንደምታይ ይበላሉ። እዚህ ጋር ተረፈ ምርት ነው የሚበሉት። በጣም ትልቅ ናቸው። አንተ ራሱ ከፈለክ በበዓል መግዛት ትችላለህ። ለልጆች ጾማ ማድረግ ይቻላል። እንደዚህ አረንጓዴ ነገር ስለሚበላ በጣም ጥቅም አለው። በዛ ደግሞ ማለት ነው በጣም ይጣፍጣል። ይገርማል። አንድ አበላለሁ እኔ እኔ እኮ በጣም ሳይ ራሱ ምራቄ ይገርማል። በቃ ብዙ ሰው መጥቶ ይግዛል። ደስ ይለዋል። ይኸው ተመልካቾች ይኸው እየሰማችሁ ነው። ይሄን ደግሞ ትራፍ ነው፣ የከብቶች ትራፍ ያለ ከገንዳው ተጠርጎ ወጥቶ የሚጣል ነበር። እኛ አንጥልም ጨውን ጨምርና ለነሱ እንሰጣለን። አንዱ ላይ ድጋፍ ነው። አንዱ ላይ ሆኖ ይኖራል። እዛ የሚጣል የነበረ አሁን ለነዚህ ምግብ ነው። ደግሞ የነዚህ ቆሻሻ ምን ይሆናል? ኮምፖስት ይሆናል። አሻክልት ይሆናል። ከዛ በጣም ጠቃሚ ነው። እነሱ ያወጡት ቆሻሻቸው በጣም ጠቃሚ ነው። እዛ ሄዶ ደግሞ ማሲ ላይ መሬቱ ላይ ከዛ ደግሞ የሚመጣው አትክልት ያበላቸዋል። ይበላል። አንተም እነሱ ይበላል። እዚህ ጋር እንግዲህ የተማርኩት አንድ ነገር ምንድነው ያለውን በእጁ ላይ በዙሪያው ላይ ያለው የባከነ ነገር የለም። አትክልቱንም አይታችኋል። እያንዳንዷን ቦታ ላይ ተክሏል። አሁን ደግሞ ይሄን ቤት አሁን ለ36 ላም ነው የሰራው ባለፈው። እስከሚያልቅ ነገር አንዳንድ ነገር እስከሚያስተካክል ይኸው በጎቹን አስገብቶ ይሄን የመሳሰሉ በጎች እያደለበ ነው። ደግሞ በፊት ይጣል የነበረውን የላሞቹን ተረፈ ምግብ ከነሱ የሚተርፈውን ነው የሚያበላቸው። የሚገርም አስተሳሰብ ነው። በእውነቱ ደስ ብሎኛል። እስቲ ንገረኝ ስለነዚህ። እነኚህ በጎች እንግዲህ ያው በፊት ባለፈው አይታ ትንሽ ነው 20 በግ ነበረ። አሁን ወደ 35 በግ አሉ። እነዛ በጎች አሁን ሄደዋል። እነዚህ ሌላ ወፍረው ነው። ወፍረው ሄዱ። ኦኬ ወፍረው ሄዱ። እነዚህ ደግሞ አዲስ ነው። በቁጥር ስንት ናቸው እነዚህ? አሁን 35 ናቸው። ስንት ወር ቆዩ አሁን እዚህ? 2 ወር
ምን እንደሚያክሉ አይታለ። በጣም ነው የተመቻቸው። አህዮች ናቸው። እኔ መኪና የለኝም አሁን እስከ ለጊዜ መኪና የለኝም። በዚህ እንደው አንድ ነገር አስታወስከኝ። እነሱ እኮ የደሃ አይሱዙ ነው የሚባሉት። አያ የደሃ አይሱዙ ሰምተህ ታውቃለህ? አዎ ሰምቻለሁ። የደሃ አይሱዙ በቃ እንደዛ ነው። እስቲ እኔ አይሱዙ ሳይሆን እነዚህ ናቸው። እነዚህ አህዮች አሉ አይደል? የደሃ አንተ እንኳን ሀብታም ነህ፣ ግን ሲባል የሰማው የደሃ አይሱዙ ይባላል። አያ በጣም ውሃ ምናምን ለማመላለስ ይረዳል። የሚገርም ነው። ችግር ካለ ምግብ ከሌላ ቦታ የሚያመጣው በሱ ነው። በሱ ደግሞ ወጪ ይቀንሳል። አሁን ነዳጅ የለም ምን የለም፣ ምግቡንም ከዚህ እንደ ልቦ ያገኛል። በጎቹን ግን ከየት ነው የምታገኘው? በግ ስትገዛ ለማድረግ በጎቹ አሁን ለምሳሌ እኔ ከዚህ ከግንጪ እዛው ሂደት አመጣለሁ ወይስ ያመጡልሃል? ያመጡልኛል። እኔም ሂጄ አመጣለሁ። አንዳንዴ አሪፍ ነው በጣም። በጎቹ ትንሽ ናቸው፣ ሲመጡ አሁን አደጉ ትልቅ ናቸው። አይታለን አሁን ይሄ በጣም ወፍራም ሲጋቸው በጣም ይጣፍጣል። ለምን ደረቅ ነው የማበላው። ይሄው ለምታዩ አይታለን ኦርጋኒክ ምግብ ነው የሚበሉት። ንጹህ ምግብ ያልተበከለ ምግብ ይበላሉ። አልፋ ጨውም ይበላሉ። ጨው የሚበሉ አለ። አሁን አሳያለሁ። ይሄው አሞሌ ጨው እስቲ አሞሌ ይሄንን እነሱ አሁን ማለት ነው። ይሄንን ይልሳል። የምግብ ፍላጎት እኮ ይጨምራል። አሞሌ ነው የሚባለው። አሞሌ ነው። ይሄ አሁን ምን ያክል ኪሎ ይሆናል? አዎ አንድ 3 ኪሎ 4 ኪሎ። ተመልከቱ ተመልካቾች፣ አሞሌ ማለት ይሄ ነው። ያው ኖርማል ጨው ነው አይደል? ያ የምናውቀው ጨው ነው። አሞሌ ጨው ማለት ይሄ ነው ማለት ይሄ ነው። በቃ ይሄ ይልሳሉ። ይሄን ከላሱ ደግሞ ምግብ ፍላጎትን ይሰጣል። ለስንት በግ ይሆናል አሁን? አሁን ይሄ ብዙ በግ ሁለት ነው ለነሱ የሚገዛው። 35 በጎች በተራ ይልሳሉ። ዝም ብሎ ይልሳሉ። ይልሳሉ። ይሄ በቃ እረፍት ጊዜ ይሄንን ይልሳሉ እነሱ አሁን ይሄን ከላሱ በኋላ ያርፋሉ። በቃ ኦኬ። ምንድነው ለነሱ ጥቅሙ? አሻቦ አሁን ይሄ ስጋችሁ እንዲጣፍጥ ያደርጋል። ኦኬ። ይሄ ደግሞ በቃ ውሃ ያጠጣቸዋል፣ ምግብ እንዲበሉ ያደርጋል። ይሄ ደግሞ ይሄንን ከላሱ ምግብ እንትናቸው በጣም ይጣፍጣል። ስጋው ይጣፍጣል። ከየት ነው የምትገዛው? አሁን ይሄ ስጋ ጨው አይፈልግም። እኔ አይፈልግም። በጣም የሚገርም ይታያል። ከየት ነው የምትገዛው? ሰዎች ቢፈልጉት ይሄ አሁን አለ በየገበያ አለ። በየገበያው ይሸጣል። ይሄ አሞሌ በጣም አሪፍ ነው። ያው አሁን ራሱ አልታለም እንዴት ደስ እንደሚላቸው። ይሄ ምን ይልሳሉ። ስጋችሁ በጣም አሪፍ ይሆናል። ጥቅጥቅ ያለ ስጋ ይገኛል። በዛ ደግሞ ይሄ አይታለ እንደዚህ ይሄ አሁን በእጅ አችልም። በጣም አሁን ደርሷል። አሁን በቃ ይሄ በቃ አጨርስም ቁርጥ አጨርስም። ከዚህ ላይ አሁን ስጋ እንገዛለን እንግዲህ ተስፋ አለኝ። እንገዛለን። አሪፍ ነው። እንደኔም እንዲሰሩ ይሄ ስራ ጥቅም እንዳለው 20 ሺህ ያለው ሰው ይሄን ስራ መስራት ይችላል። ያደልባል። ጓሮ ላይ ማለት ነው ይሰራል። ማንኛውም ሰው ሰርቶ ማደግ ይችላል። ከሰራ ይችላል። በጣም የሚገርም ነው። ደስ ይላል። አመሰግናለሁ ሼቱ። ለኔ ትልቅ ትምህርት ቤት ነው። በዚህ ቪዲዮ ያቀረብኩትን ምርጥ ተሞክሮ ተጠቅማችሁ በምትሰሩት የበግ ማድለብ ቢዝነስ ይበልጥ አትራፊ እንደምትሆኑ አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ፣ የዲጂታል ዴሪ ፋርም ሚዲያ ተጽዕኖ ፈጣሪ። አመሰግናለሁ።